እንዳለ ሁላችንም እናውቀዋለን አይደል? እነሱ የሚመኙት እኛ ያለንበትን ህይወት ግን ሱብሃንአላህ በውስጡ ስላለን እኛ ጸጋ መስሎ አይታየንም። إذا يقول ربي جل وعلا في سورة إبراهيم وإن تعدوا نعمة الله لا تحصوها. الله سبحانه وتعالى بنا أنت لعولون سقا لمقطر بتفلقوا وتراجعوا هتزلقوا تما تابقوا تمي لنا. والله الله بنيا لا يوالو سقا وتر صفر يلو. كن سبحان الله على متعدل هونو النبساجال سراسي كزكز النبساجال كلمدنو ነገር የሆነ ነገር ዝቅ ሲል እንበሳጫለን። ሱብሃንአላህ ተለያዩ ዓለም ለሚኖሩ ወንድሞቻችን ዛሬ እኛ ስለምንጨነቀው ጉዳይ ሳይሆን ስላጡት ማለት ነው ነገር ነው እየተጨነቁ ያሉት። ሲኔል ጠይቃችሁ እንደው ርቦት ሆዱ የጎደላለኛ ውስጥ ተራክቶ እንደው ሳይለብስ ማሄዳለ ቤት አጥቶ ውጪ የሚያድራለ ያሻውን ነገር ማለት ነው በፈለገበት ሳያገኝ የቀረሰው አለ። እዚህ የምንኖር ሰዎች ግን ሱብሃንአላህ እንበሳጫለን። አላህ ምንም አይነት ነገር በእኛ ላይ ጸጋውን እንዳላዋለ አድርገን ማለት ነው ኒክ ስንል ነው የምንውለው። ወላሂ ያለንበት ነገር ጸጋ መስሎ አላህ ሱብሓነሁ ወተዓላ ላመሰገነው እንደውም ይሄንን ጸጋ በሌላ ይቀይራል። ለዛ ነው ሐሰን አልበስሪ ረሕመቱላሂ ዐለይሂ ምን ይላሉ? إن الله ليتنعم بالنعمة فإذا لم يشكر عليها قلبها عذابا. الله سبحانه وتعالى يشاء ما لنوز أقا بباروچو لا يولاد نقر قن السويوال يعني والونز أقا باروچو ይህ እኛ ላይ የተዋለው ጸጋ ነው ብለው አውቀው ያላመሰገነው እንደውም ከጸጋነቱ ወደ ቅጣት ይቀይራል ይላል። ለዚህ ደግሞ የቁርአን ማስረጃ ለኛ ከምንም በላይ በቂ ነው። ሱረቱል በቀራ ለኛ በቂ ነው። ሱረቱ ሰብዕ ለኛ በቂ ነው አይደል እንዴ? ስለዚህ ኢኽዋኒ ሙእሚን ሁሉም አላህ Subhanahu Wa Ta'ala መስጋኝ መሆን አለበት። አላህ በእኛ ላይ ከዋላቸው ጸጋ የመጀመሪያው ኒዕመቱል ዓፊያ የጤና ጸጋ ነው። አንድ ሰው በልቶ ማለት ነው ሊስማማ ለብሶ አምሮበት ሊሄድ የሚችለው ዓፊያ ሲኖረው። ለዛም ሐጃጅ ብን ዩሱፍ الثقفي ከለታት አንድ ቀን በሚታወቀው ቤተ መንግስታቸው ውስጥ ትልቅ የሆነ ድግስ ደግሰው የተለያዩ ሰዎችን ጠርተው ያበሉ ጀመር እና ከተጠሩትና ለግብዣው ከታደሙ ሰው አንዱ በጣም ምስኪን የገጠር ሰው ደካማ የሆነ ሰው ነው እና ሐጃጅ ብን ዩሱፍ الثقفي ይሄ የቀረበው ምግብ ለማዳነቅ ይሄንን ሰው ምን አሉት? ብላ ጠጣ በጣም የሚጣፍጥ ምግብ ነው ብለው ያሞግሱ ጀመር። ሰውየው ግን የሐጃጅ ብን ዩሱፍ الثقفي ሙገሳና ማዳነቅ አልገረማቸው። والله ما طيبه خبازك ولا طباخ وانما طيبته العافيه. ይሄ በጣም ይጣፍጣል ብለህ የምታደንቀው ምግብ፣ ይሄ በጣም ይጣፍጣል ብለህ የምታደንቃቸው ማለት ነው የተለያዩ መጠጦች ምግቡንም ምግብ ሰሪክም ወይንም ደግሞ መጠጥ ሰሪክም ይሄንን ነገር ማለት ነው እንዲጣፍጥ አላደረገው። እንዲጣፍጥና ደስ እንዲያሰኝ ያሰኘው ዓፊያ ነው፣ ጤና ነው። ስለዚህ ወላሂ አላህ Subhanahu Wa Ta'ala ዓፊያ የሰጠው ሰው ከዛ በላይ ጸጋ አለ? ዛሬ ቀን ሌት የምንጮውላት ዱንያ፣ ጨርቅ የምንልጥላት ዱንያ
አላህ ማለት ነው እናንተ ነው ብሎ ለሰዎች የሰጠውን ያከዛ አብልጦ ቢሰጠንና ዓፊያ አብሮ አላህ Subhanahu Wa Ta'ala ባይሰጠን ዱንያ ለብቻዋ ማለት ነው እኛ ምን ፈልጋትን ደስታ ማምጣት ትችላለች እንዴ? የሁሉ ነገር ቁልፍ ዓፊያ ነው። እዛ ነው ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ? ذقت الطيبات الدنيا كلها فلم أجد أطيب من العافية በዚህ ዱንያ ውስጥ አሉ የሚባሉ ጣፋጮችን ሁላ ቀምሻለሁ ነገር ግን ከቀመስኳቸው ጣፋጮች ሁላ ዓፊያን የመሰለ ጤናን የመሰለ የለም ይላል። ዓፊያ ወላሂ ኒክ ያስፈልግም። ስራም ሲቀዘቅዝ አልহামዱሊላህ፣ ሞቆ ሲሰራም አልহামዱሊላህ፣ ሲገኝም አልহামዱሊላህ፣ ሲታጣም አልহামዱሊላህ። የሙእሚን ባህሪ ሁሌም መሆን ያለበት አላህ Subhanahu Wa Ta'ala መስጋኝ። ለምን ካንተ በታች የሚኖር ብዙል ስንት ወንድሞች ዛሬ ወላሂ በተለያየ ሆስፒታል የሚተኙ ወንድሞቻችንን ሄደን ጠይቀናቸው ምን ትፈልጋላችሁ ብለን ብንጠይቃቸው የመጀመሪያ መልስ እንዳንተ ጤነኛ ሆኜ መሄድን ነው የሚመኙት አይደል? የሁሉም መልስ እንዳንተ ወጥቼ መስራት እንዳንተ ወጥቼ ማለት ነው መዝናናት አይደለም። የመጀመሪያ ማለት ነው መልሳቸው እንዳንተ ምን ነው አላህ ዓፊያን በሰጠኝ። ስለዚህ ዓፊያ ሰጥቶን ከዓፊያ በላለ ኸዋን ለዛ ነው صالح الدمشقي رحمة الله عليه صالح بن محمد بن يوسف الصالح الدمشقي رحمة الله عليه እንደ ሂጅራ አቆጣጠር 942 ላይ ነው የሞቱት። የሚገርመው በህይወት ዘመናቸው አላገቡ ትልቅ ዓሊም ናቸው አላገቡ። ያኒ ቤታቸው ሰው ሲመጣ ማለት ነው ማሻአላህ ራሳቸው ነበረ ደግሰው የሚያበሉት። እኔ አንዳንዴ በጣም ምን የሚያናድደኝ ነገር አለ። አንዳንድ ሰው ሻይ ማፍላት አልችልም ይላል። ሻይ ለማፍላት ያኒ ሱብሃንአላህ መደነቅ ሊሆን ይችላል እንዴ? ወላሂ እኔ እንደዛ አይነት ነገር አይመቸኝም። እኔ ሱብሃንአላህ እኛ መገኘት አለብን አይደል አኺስ? አንዳንድ ሰው ሻይ አረኒ ሻይ ወላሂ እንዴት እንደሚፈላ ነው እኺ ውሃ አፍልቶ ሻይ ቅጠል መጨመር ነው። ሌላ ስራ አለው ሌላ ስራ የለው። ሙእሚን በያኒ ሱብሃንአላህ ሁሉም ነገር ላይ ተሳትፎ ያለን ሰው መሆን አለበት። እና صالح الدمشقي رحمة الله عليه كلታት አንድ ቀን ልጃቸውን ሲመክሩ ምን አሉት? يا بني إذا مر بك يوم وليلة قد سلم فيهما دينك وجسمك ومالك وإيالك فأكثر الشكر لله تعالى ልጄ ሆይ የምመክርህ አሉት በቀንና ሌሊት ውስጥ ማለት ነው ዲንክ፣ ሰውነትክ፣ ገንዘብክ፣ ቤተሰብክ ምንም አይነት ነገር ሳይነካቸው ሌሊቱም ቀኑም ባንተ ላይ ያለፈ እንደውን መላልሰ ጌታህን አመስግን። فكم من مسلوب دينه ስንት ነው ማለት ነው አላህ Subhanahu Wa Ta'ala እምነቱን ማለት ነው የነጠቀው ሰው። አላህ ይጠብቀን። አላህ ማለት ነው ስንትና ስንት ሰው ነው አላህ ዲኑን የነጠቀው ሰው። አላህ ይጠብቀን። ዛሬ ሰዎች በተለያየ ነገር ዲናቸውን የሚነጠቁ ብዙ ናቸው አይደለም? እያየን ነው። አላህ ይጠብቀን ሁላችን። فكم من مسلوب دينه ومنزوع ملكه ومحتوم ستره ومقسوم ظهره في ذلك اليوم وأنت في عافية. سنتناچو مالنو الله سبحانه وتعالى ديناچون ينتقاچو. سنتناچو الله سلطان كسطاچو بالا كسلطان ያነሳቸው። ስንትናቸው ወንጀል ሲሰሩ ቆይተው አሽያኒ ሱብሃንአላህ ወንጀላቸው ሲበዛ አላህ ማለት ነው በገሃድ ያዋረዳቸው። አንተን ያንን አላህ አላደረገ። ስንትናቸው አላህ Subhanahu Wa Ta'ala በተለያየ ችግር ማለት ነው ወገባቸው እንዲጎብጥ ያደረጋቸው። በአንተ ሰላም የወጣህበት ቀን ወአንተ ሙዓፊን በአፊያ። ስለዚህ ኸዋኒ
العافية ለምንድነው መበሳጨት የሚያስፈልገው? عافية ከሰጠ ሁሉ ነገር አለ። والله الله عافية ከነጠቀ የፈለገ ነገር ቢሰጥክ አትደሰትበትም። ያንን ወቅ ስትበላ ሊጣፍጥ፣ ስትጠጣ ሊጣፍጥ፣ ስትለብስ ሊያምርብ፣ ሰዎች ሊወዱና ሊያቀርቡ የሚችሉት والله عافية ሲኖር። እስቲ ታመተኛ ሰዎች 2-3 ቀን መልተመላልሰው ሊጠይቁ ይችላሉ። ከዛ በኋላ ማለት ነው ፋይል ዝግ ውበትህ عافية ከእስልምና በኋላ። ለዛም ነው ነብዩ አለይሂ ሰላቱ ወሰለም ሐዲስ ኢማሙ ትርሚዚ ሐዲስ أبو بكر الصديق رضي الله عنه نبي عليه الصلاة والسلام منالو اسألوا الله العفو والعافية فإن أحدا لم يعط بعد اليقين خيرا من العافية. الله سبحانه وتعالى سلام مونننا إينان مالنو ملالساچو طيقوت لمنوت عندم سو كيقين بوالا كأمنت بوالا كاسلمنا كإيمان بوالا تلك يوانا ملكام يوانا نقر عالتستم كاتينا يبلت على النبي عليه الصلاة والسلام كأسلمنا بوالا تلك عافية تبلو ميقوترو تلك وصقا عافية إينانو إينا وبتهنو والله باينورهم وهذا التطبتنيام عافية اسكالد رسول نقرال بيليون نورو قن عافية بالتاتا كله نقرات تاليان نوك سلزيات تبساجو الحمد لله اسرام سينور الحمد لله اسرام ساينور يمأمن باري هلم الله سبحانه وتعالى امسكاي مونا اللبت سلزي سالي من دنيالو تلاليجاتشو قد سلم دينك وجسمك ومالك وعيالك فأكثر الشكر لله تعالى. الله بدينك اسكال فانتنا درس بدينا اسكال فانتنا درس يسته النجر وسطو مال الناس كان ناس يعني اسكال وسدب بدرس بسته بيتسب اسكال فانتنا درس الله كل النجر ستو قال والله تلقوا فتنا توقعلاجو بدين مفتن بدين تفتننا التفتننا الحمد لله. ስለዚህ አሁን የምናየው ነገር ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ ራሳችንን ስንበላ ራሳችንን ስንወቅስ ነው የምንውለው። ዓፊያ አለክ። ለዛም ነው ዑለማዎች ምን ይላሉ? العافية إذا دامت جهلت وإذا فقدت عرفت. الله سبحانه وتعالى يسدد يعني لسولي يسدد وزقام على النو أن يكتلش منم ساتون يكتلش اندوان ترسالش نقرقن الله سبحانه وتعالى يسدون عافية ملس يوسدبت اندوان دقمو الله يسدين نقر نكا تنقنو ميبانو نقر اون تزيلو الله. لزان علماء رحمة الله عليه على الجميع من يلالو العافية تاج على رؤوس الأصحاء لا يراه إلا المرضى. عافية ما لن بسول الجنكلات لا يتكمتش قوبنج يقوبنتهم مالتنو معرقن مياوقو إنا التاسوني له. سلزي عافية عافية الله عافية كسرته كل النجار لك. لذا النبي عليه الصلاة والسلام حديث إمام الترمذي حديث عبد الله بن حديث عبد الله بن محسن الخطمي رحمة الله عليه النبي عليه الصلاة والسلام من يلاله من أصبح منكم آمنا في جسمه آمنا في سربه معافا في جسده وعنده قوت يومه فأكأنما حيزت الدنيا بحذافيرها. ከናንተ ማለት ነው ምንም ነገር ሳይነካው ምንም አይነት ችግር ሳይገጥመው ያነጋሰው አሁንም ማለት ነው ሰውነቱ ሙሉ ሆኖ ከምንም አይነት በሽታ ተጠብቆ ማለት ነው ጧትን የገባ ያነጋሰው እሱ ዘንድ ማለት ነው ለቀኑ የሚበቃው ቀደም ኖሮት ያነጋሰው يلزال يعني الزاد يعني سبحانه فأكأنما حيزت الدنيا بحذافيرها لك تشي دنيا كطرف كطرفا ተሰባስባለት እሱ ዘንድ ማለት ነው ልክ እንደ ተጠራቀመችለት ሰው ነው ይሉናል ነብዩ አለይሂ ሰላቱ ወሰለም። ሙዓፈን ፊ ጀሰዲ ጤና ያለው ምንም አይነት በሽታ ሳይነካው ወላሂ ያነጋሰው
ልክ ዱንያ ከጠረፍ እስከ ጠረፍ እንድትሰባሰበችለት ሰው ዓፊያ ይህ ያስፈልግም። والله يعني سبحان الله የለም አጣን ገባን ችግር اخي ወንድሞቻችን ዛሬ ብዙ ነገር እየሆነ في سوريا وفي السودان وفي كل يعني البوق الاسلامي يعني سبحان الله ብዙ አገር ስናይ ዛሬ እኮ ብዙ ነገር እየሆኑ ነው አይደል እንዴ? እነሱም ይፈልጉት ዛሬ እኛ ያለንበትን ጸጋ ነው። እኛ ግን ያንን ሁሉ አልሆንም። ከዛም ጋር ግን እንበሳጫለን፣ ራሳችንን እንበላለን፣ ራሳችንን እንወቅሳለን፣ ራሳችንን እንገዝሳለን። ልክ ማለት ነው ምንም እንዳልተሰጠስ። እነሱ ስታዲያ ምን ይበሉ? ያንን ሁሉ ግን ሆነው ማለት ነው የሚገርመው ከኛ በላይ አላህን አመስገኝ ናቸው። አልহামዱሊላህ አላህ ቤተሰቦቻቸው ሞቱ አልহামዱሊላህ፣ የሚበሉት የሚጠጡት የለ አልহামዱሊላህ፣ ቤታቸው ፈርሶ አልহামዱሊላህ፣ ጤናቸውን አጥቶ አልহামዱሊላህ። እኛ ግን በተቃራኒ ሱብሃንአላህ ይሁላ እኛ ጋር ያለ እንበሳጫለን፣ ራሳችንን እንበላለን፣ ራሳችንን እንወቅሳለን። ምንም አይነት ጸጋ እኛ ጋር እንዳሌለ አድርገን ራሳችንን እንቆጥራለን። ስለዚህ ኸዋኔ አላህ የሰጠንን ኒዕማ መልሶ ወስዶብን እኛን ሱብሃንአላህ አሁን ከምናለቅሰው በላይ ማለት ነው ደም ሳናለቅስ አላህ የሰጠህን ጸጋ ትልቅ ጸጋ ነው ብለን አላህን እናመስግን። العافية ሂዱ ሆስፒታል ብዙ ናቸው መተንፈስ የማይችሉት፣ ብዙ ናቸው ቆሞ መሄድ የማይችሉት፣ ብዙ ናቸው ከተኙበት ማለት ነው ጎን ወደ ሌላ ጎን መዟዟር የማይችሉት፣ ብዙ ናቸው ሱብሃንአላህ በልተው መብላት የማይችሉ፣ ብዙ ናቸው የበሉት ማለት ነው የማይሰራላቸው፣ ብዙ ናቸው በሰላም ማለት ነው እኛ ዛሬ ሽንት ቤት ገብተን አልহামዱሊላህ ተዝዳተን ምንወጣው። ብዙ ናቸው ያንን ማድረግ የማይችሉ በራሳቸው ላይ ብዙ ነገር ታስሮላቸው ማለት ነው ያንን ተሸክመው የሚሄዱ። እኛ የጎደለን ነገር የለም፣ ሙሉ ጤናን ያለን። የሚያስፈልገው አላህን ማመስገን ነው። አልহামዱሊላህ ሁሌም ከመላሳችን ከአንደበታችን ሊጠፋ አይገባም። ሌላ ኢኽዋኒ ሁለተኛው ጸጋ ኒዕመቱል አምን የሰላም ማለት ነው ጸጋ። ዛሬ ሱብሃንአላህ እኛ ሌላው ሀገር ላይ ምን ፈራው ነገር እንፈራለን እንዴ? ሌላው ተው ዛሬ ሀገራችን ላይ ኢትዮጵያ ላይ የሚሰማው ነገር ሰዎች ኑሯቸው ምን ያክል እንዳዛባባቸው ሁላችንም እዚህ ቁጭ ብለን እየሰማን ነው። ጦርነቱ፣ መጋደሉ፣ መጨካከኑ፣ ዝርፊያው ሁሉ ነገሩ የበዛበት ሀገር ሆኖ ዛሬ ሰዎች ማለት ነው ሁሉን ነገር አጡ ሰላም 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 የሚመኙበት ዘመን ላይ ደርሷል አይደል? ዛሬ እኛ አልহামዱሊላህ በሰላም ወጥተን በሰላም እየገባን ነው። ያጣነው ማለት ነው ሱብሃንአላህ ሰላም አለ የለም والله። ከዚህም ጋር ግን ሱብሃንአላህ ሁላችንም አህዋላችንን እናውቀዋለን። ራሳችንን ምን አይነት አህዋል ላይ እንዳለን ሁላችንም እናውቀዋለን። ለእናንተም ነግሮ አይደለም። አላህ ሰላሙን ቢነሳንስ ሰርተን ማለት ነው ወደ ቤታችን መግባት እንችላለን? አላህ ሰላሙን ቢነሳ መንቀሳቀስ እንችላለን? አላህ ሰላሙን ቢነሳን ዛሬ የለችም የሚባለውን ስራ ያለችውን እንኳን ሰርተን መግባት እንችላለን? አላህ ሰላሙን ቢነሳን ራሳችንም ሆነ ከቤተሰባችን ጋር ተደስተን መኖር እንችላለን? والله አንችልም። የሁሉ ነገር ውበት ሰላም። لذا قل ربي جل وعلا وإذ قال إبراهيم ربي اجعل هذا بلدا آمنا وارزق أهله من الثمرات. نبي الله إبراهيم ወደ መካ መጥተው ማለት ነው አላህ Subhanahu Wa Ta'ala ቤት ከልጃቸው እስማኤል ጋር ገንብተው ከጨረሱ በኋላ ለመካ ማለት ነውና ለአካባቢዋ የለመኑላት ርዝቅን አይደለም። የመጀመሪያው ልመናቸው ማለት ነው ለመካና ለመካ ዙሪያ ለሚገኙ ቦታዎች ሰላምን። ربي اجعل هذا بلدا آمنا
አላህ ሆይ ማለት ነው ይህ ያንተ ቤት የሚገኙበት የምትገኝበትን ማለት ነው ምድርን ሰላም አድርጋት። ከዛ በኋላ ነው ምን ያሉት? ወርዙቅ አህላ። ከዛ በኋላ ነው ርዝቅን የለመኑት። መጀመሪያ የለመኑት አምነ ነው፣ ሰላም። ለምን የሰው ልጅ ሰርቶ ሊያገኝ በልቶ ሊደሰት ለብሶ ሊያምርበት ምን ያስፈልጓል? ሰላም። ለዛም ነው ነቢዩላህ ኢብራሂም አለይሂ ወላ ነቢይና ሰላቱ ወሰላም ርዝቅን ከመለመናቸው በፊት ለዛሽ ምድር ምንን የለመኑት? ሰላምን የለመኑት። ኢማሙ ሼክ ዑሰይሚን ረሕመቱላህ ዐለይሂ ወለነብሉወነኩም ቢሸይእ ሚነል ኸውፊ ወልጁዕ ወነቅሲ ሚነል አምዋል ወሰመራት ኢላ አኺሪል አያ። እችን አያ በሚፈስሩበት ሰዓት ሼክ ዑሰይሚን ምን ይላሉ? ወለነብሉወነኩም ቢሸይእ ሚነል ኸውፍ ወልጁዕ፣ እኛ እናንተም በተለያየ ነገር ማለት ነው እንፈትናቸዋለን። ሰላምን በመንሳት ማለት ነው፣ በጦርነት ሰላም ያኒ ማለት ነው፣ በፍራቻ ምን እናረጋቸዋለን? እንፈትናቸዋለን። በረሃብ እንፈትናቸዋለን። ሼክ ዑሰይሚን እችን አያ በሚፈስሩበት ሰዓት ምን አሉ? አልኸውፉ ሁወ ፈቅዱል አምኒ ወሁወ አዕዘሙ ሚነል ጁዕ ወሊዛሊከ ቀደመሁ አላሁ ዐለይህ። ኸውፍ ብሎ ማለት ሰላም ማጣት፣ ሰላም ማጣት ደግሞ ማለት ነው ከረሃብም ብርቱ ነው። ለዛም ነው አላህ ስብሓነሁ ወተዓላ እዚች ማለት ነው ምዕራፍ ውስጥ ከረሃብ በፊት ጦርነትን ምን ያደረገው የተናገረ። ወለነብሉወነኩም ቢሸይእ ሚነል ኸውፍ ሚነል ጁዕ ወልኸውፍ አይደለም አላህ ስብሓነሁ ወተዓላ ያለው። መጀመሪያ አላህ ያለው ምንድነው? ቢልኸውፍ ከዛም ቢልጁዕ። ስለዚህ እኽዋኔ ሁል ሰላም በሰላም ነው የሚያምረው፣ በጤና ነው የሚያምረው። ይሄ ሁላ ያለ ነው እኛ የምንበሳጨው። ይሄ ባይኖር አሁን የምንኖረው ህይወት ሁላ የተስተካከለ ያማረ አይሆን። ስለዚህ አላህ ስብሓነሁ ወተዓላ የተሰጣቸውን ጸጋ አውቆ ከሚያመሰግኑት ሰዎች አላህ ያድርገን። ወላሂ ሁሌ ነፍሲያ የሆነ ነገር ብላችሁ ለመበሳጨት በምትፈልግበት ሰዓት አድቧት። አጣው ብለሽ የምትበሳጭበት ነገር ያጡ ማለት ነው ብዙ ሰዎች አሉ አይደል? አዎ። አፊያ አለሽ አይደል? አዎ። ታዲያ ምን አጣሽ በሏት። እኛ እኮ ጭማሪ እንጂ አይደል እንዴ? ጭማሪ እኮ ነው። ለጭማሪ ነው እየሰከርን ያለ ነው እንጂ ለህይወት የሚሆነውን ነገር ያጣ ሰው አለ እንዴ? በአሁን ሰዓት ጭማሪን እያሰከረን ያለው አይደል እንዴ? ወላሂ ጭማሪ እኮ ነው እንጂ ሱብሃንአላህ ሁሉም የራሱን የሆነ ህይወት እየኖረ ነው። ግን ጭማሪ ነው እያሰከረን ያለው። ጭማሪ ሲፈለግ ደግሞ ኒዕማ መሆኑ ሳይታወቅ ይቀርና ምን ይኮናል? መስከርን ያመጣል። ይሄ ደግሞ እኔ አይደለሁም ያልኩት አላህ ነው በቁርአኑ ያለው። በኒ እስራኤል አትድከሙ፣ አትልፉ፣ አትቆፍሩ፣ አትረሱ፣ ቁጭ ብላችሁ ብሉ፣ አብሽሩ በተባሉበት ሰዓት ኒዕማው ማለት ነው በስቶባቸው ሰክረው ምን አሉ? ኢና ላ ነስቢሩ ዐላ ጠዓሚን ዋሂድን ፈድዑ ለና ዩኽሪጅ ሚማ ተድዑን ያኒ ሚማ ቱንቢቱ ልአርዱ ሚን በቅሊሃ ወቂሳኢሃ ወፉሚሃ ወዐደሲሃ ወበሰሊሃ ቃል አተስተብድሉነ አለዚ ሁወ አድና ቢለዚ ሁወ ኸይር እህቢጡ ሚስረን ፈኢነ ለኩም ማ ሰአልቱም ወضሪበት ዐለይሂም ዚላ ወልመስከና ወባኡ ቢገضብን ሚን አላህ። አላህ ይጠብቀን። በኒ እስራኤል ማለት ነው ቁጭ በሉ፣ አትረሱ፣ አትድከሙ ብሉ ሲባሉ አይ ሙሳ አሁንስ ሰለቸናሉ፣ ይሄ ቁጭ ብሎ መብላት ሰከሩ እና አሳላቸው። እንግዲያውስ አላህን ስብሓነሁ ወተዓላ ለምንልን። ሌላው ህዝብ ማለት ነው አርሶ እንደሚበላ ሁላ አርሰን እንድንበላ አላህ አይገደው። ሙሳ ሆይ በላቸው እህቢጡ ምስረን ፈኢነ ለኩም ማ ሰአልት፣ ሂዱ በላቸው መስር የጠየቃችሁት ማለት ነው ሁላ አዛለላችሁ፣ ችግር የለውም። ይሄ ከሰለቻችሁ፣ ቁጭ ብሎ መብላት ከሰለቻችሁ፣ እኔ የሰጠኋችሁ ጸጋ ማለት ነው ጸጋ መስሎ ያልታያችሁና ማመስገን ካቃታችሁ ችግር የለውም ሂዱ በላችሁ። ሽንኩርቶም ትንቾም
مسروم ሁሉም አለ በላቸው ሄዱ ከሄዱም በኋላ ግን ሱብሃንአላህ ያዩት ችግር ብዙ ችግር ነበር አይደል እንዴ የፍርዖን እንግልት መከራው ግድያው ስቃዩ ግን አላህ Subhanahu Wa Ta'ala ከዛ በኋላ ምን አሉ فباءوا بغضب من الله በዛ ብቻ አላበቃም ሲመለሱም ኢላላህ ከመስር ወደ ማለት ነው ወደ ፍልስጤም በሚሄዱበት ሰዓት ከኛ በሆነ ቁጣ ተመለሱ ይላል ተቆጣናቸው ስለዚህ እኛ ዛሬ ጭማሪ ነው ያሰከረን ያለ እንጂ የኑሮ ማለት ነው ሁሉም ራሱን ችሎ እየኖረ ነው አይደል እንዴ ጭማሪ እከሌን ካልበለጥ እንደ እከሌ ማለት ነው ካልሆን እሚለው ነው ያሰከረን ያለው እንደ እከሌ ለመሆን አትሞክር ወንድሜ እንደ ራስ ሂድ ኦሮሞ ምን ይላል ሲተርት አከኢበሉ ሲርባን ሞርመነ መጨብሳ ይላል እንደ እከሌ ዘፍናለው ማለት አንገት ይሰብራል አንተ እከሌ ማለት ነው ሲጨፍር እንደሱ ላለው ካልክ አንገትን የሚቀጠፈው እንደ ራስ ዘፈነው እንደ ራስ ተወዛወዘው ስለዚህ የእከሌ ህይወት እያያት ተስከር የእከሌ ህይወት የእከሌ ነው አላህ ለሱ የሰጠው ነው አንተ ያለህበትን ደግሞ አሁን አላህ ላንተ የፈለገው ነው አትንቀሳቀስ አትስራ አትልፋ ጭማሪ ለማግኘት አማልና አትስራ ማለት አይደለም ግን የእከሌ ማለት ነው ሱብሃንአላህ አይደለም ያዋጣ አላህ ላንተ የሰጠው ስለዚህ እخواني ጤና አለን አልহামዱሊላህ ሁለት አይን አለን ሁለት እጅ አለን ሁለት እግር አለን ሱብሃንአላህ በልተን ሚሰራ ጨጓራ አለን አይደል እንዴ እስቲ ምን አነሰን እስቲ ምን በሳጨው እንደው ሱብሃንአላህ ምን ነው ያበሳጨን እንደው ስናው ሰላም አለን አልহামዱሊላህ ረብል ዓለሚን ስለዚህ ይሄንን ሆነም ደግምላችኋለሁ ሐሰን አልበስሪ ረህመቱላህ ዐለይሂ ኢነላህ ላ የተነዓሙ ቢንዕመት فاذا لم يشكر عليها قلبها عذابا አላህ Subhanahu Wa Ta'ala በባሮቹ ላይ ማለት ነው ያሻውንና የፈለገውን ጸጋ ማለት ነው ይውላል ያየዋለውን ጸጋ ባሮቹ ጸጋ ብለው የጸጋ ነው ብለው ማመስገን ያልቻሉ እንደሆን ከጸጋነቱ ወደ ምን ወደ ቅጣት ይቀይራል አህሉ ሰባ የሰባ ሰዎች ታውቃላችሁ አይደል እንዴ ለቀድ ካነ ለኩም ፊ ሰበኢን ፊ መስከንህም አያ ጀነታን عن يمين وشمال كلوا من رزق ربكم واشكروا له بلدة طيبة ورب غفور الله سبحانه وتعالى كግራና ከቀኝ ማለት ነው የሁሉን ነገር እርሻ ሰጣቸው የቴምሩ የቱፋሁ የብርቱካኑ የሙዙ ሱብሃንአላህ የምድር ጀነት ነው አላህ አደረገላቸው በል ሙፈሲሮች ማን ይላሉ ቆሞ አይደለም ቁጭ ብለው እየቀጠፉ ነበር የሚበሉት ከጸጋነቱ የተነሳ ግን ሱብሃንአላህ ይሄ ሁላ ጸጋ ማለት አሰከራቸውና መጨረሻ ላይ ምን ማድረግ ጀመሩ መክፈር ጀመሩ አላህ ምን አደረገ ከዛ በኋላ ሱረቱ ሰባ አላህ እንደተናገረው ወደ ሌላ ቀየረባቸው ወደ መራራ ነገር ቀየረባቸው ከዛ በኋላ አላህ ምን ይላል አያውን ሲዘጋ ذلك جزيناهم بما كفروا وهل نجازي الا الكفور ይሄንን ሁላ ጸጋ ማለት ነው ከጸጋነት ወደ ሌላ ነገር የቀየርንበት ምክንያት ذلك جزيناهم بما كفروا ጸጋ ሳይመስላቸው ቀርቶ ማለት ነው በከፈሩና በካዱ ጊዜ ምን አረግነው ጸጋውን ማለት ነው ወደ ሌላ ቀየር ነው ይላል አላህ Subhanahu Wa Ta'ala አላህ ይጠብቀን اخواني ያለንበት አህዋል አስክሮናል والله وبالله አመልላችሁ አለ ሰክረናል والله ዱንያ አስክራናለች እሽቅድድም አስክሮናል ከለመነው ነገር ትንሽ ሲያንስብን ማለት ነው እንበሳጫለን ለምንድነው የምንበሳጨው ወንድሞቻችን ፍልስጤም ላይ ዋቸው ቤት የላቸው ሚበላ የላቸው ሚጠጣ የላቸው ማረፊያ የላቸው መጠለያ የላቸው ሆስፒታል የላቸው ግን ከዚህም ጋር والله አላያችሁ አልহামዱሊላህ ይህ አላህ ለኛ ያሻው ነው ደስተኛ ናቸው ለምን እንደሆነ ታውቃላችሁ አላህ Subhanahu Wa Ta'ala የዱንያውን ሲወስድባቸው እዚህ ጋር ማማር ያለባትን ያቺ ብጣሽን ስጋ
በኢማኑ ሞልቶ ማለት ነው ነወራችሁ አሳመራችሁ እኛ ዛሬ ያንን ኑር ነው ያጣን ያ ብርሃን ነው በውስጣችን የጠፋው ያ ሲጠፋ ደግሞ ማለት ነው የሶሊ ሱብሃንአላህ ያለውን ጸጋ ይረሳና ወደ ኩፍር ይሄዳል አላህ ቀልባችንን በኢማን ይነውራት በውስጣችን የጠፋውን ኢማን አላህ መልሶ ማለት ነው ይስጠን ስለዚህ ኸዋኒ የተሰጠን ጸጋ ትንሽ አይደለም አፊያ አለክ ቁል አልহামዱሊላህ በሰላም ውለ ያሻህ ቦታ ሄደ ያሻን ሰርተ በሰላም ትመለሳለህ ቁል አልহামዱሊላህ ወንድሞቻችን ካሁን ወንድሜ ሞታል ልጄ ሞታል እናቴ ትሞታለች ብለው የቦምብን ዝናብን ነው የሚጠባበቁት ይሄን ሁላ ግን ይሆን አይደለም አልহামዱሊላህ ስለዚህ ኸዋኔ አላህ Subhanahu Wa Ta'ala ለኛ የሰጠን ጸጋ ብዙ ነው والله لذا يقول ربي جل وعلا في سورة الواقعات أفلا يعني سبحان الله ينين ጸጋ ማየት የምትፈልጉ ከሆነ ወደ ራሳችሁ መለስ በላችሁ ራሳችሁን አታዩም ይላል አላህ ألم نجعل له عينين ولسانا وشفتين وهديناه النجدين ملاس ستناچو عين ستناچو إن سيل الله سبحانه وتعالى لن تنش مسلول يتاين يشلال ግን ያጡ ሰዎች ነው የሚያውቁት ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል አይኑ ኖሮ ማለት ያሻህ ቦታ ሄደ አይተ ተመልሰ ማለት ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር ስለዚህ ኸዋኒ والله ይሄን ነው ማይባል ትልቅ ጸጋ ውስጥ ነው እየኖርን ያለነው የሚፈልገው ግን ከኛ አላህ ከኛ የሚፈልገው እሱን ማመስገን ክፈሉኝ ብሏል እንዴ 60 ዓመት 70 ዓመት ምንኖርበትን ጤና ክፈሉኝ ብሏል አላህ የሰባ ማለት ነው ዓመት አፊያን አላህ ክፈሉኝ ብሏል ዛሬኛ ታመን ሄደን ሆስፒታል አንድ ወር ስንተኛ ስንት ነው ምን ከፍለው 200 300 ሺህ አይደል ተኛ ተበለ ምትከፍለው ግን አላህ የ70 ዓመት የ60 ዓመት የ40 ዓመት አፊያ አንድ ቀን ሳትታመም ክፈለኝ ብሏል አላለንም والله سبحانه ታዲያ ይሄንን የሚያክል ጌታ ሊመሰገን አይገባም ይሄንን ላይ ጽዋለልን ጸጋ የለመድነው ነገር ትንሽ ሲጎልብን ልናማረረው ይገባል አላሁ አክበር አላሁ አክበር ኸዋኔ አህዋላችን ተበላሸው ኢማን ሲሟጠጥ ከአላህ ጋር ያለ አላቃ የላላ ሲሄድ ህይወት እየተበላሸች ነው የምትሄደው አላህ የላላውን አላቃ ከሱ ጋር ያለን አላቃችን አላህ ያጠንክርልን በውስጣችን የጠፋችውን የኢማንን ብርሃን አላህ መልሶ ይስጠን ይሄ ሲሆን ኢንሻአላህ ተዓላ ትንሹም ትልቅ ነው ትልቁም ደግሞ ሱብሃንአላህ ግዙፍ አድርገን እናየዋለን ያ ካልሆነ ግን የተሰጠን ጸጋ ሁላ ጸጋ መስሎ አይታየም ስለዚህ የሁሉን ጸጋ ማየት የምትፈልጉ ከሆነ ጤና ስታስታውሱ ሂዱ ሆስፒታል ሰላም ስታስታውሱ ኢራቅ አፍጋን ሱሪያ ሊቢያ ሱዳን فلسطين بلدنا بلد إثيوبيا ايه ولا مكر ነው ለኛ አይደል እንዴ መመከር ለሚፈልግስ الله سبحانه وتعالى ጸጋውን አውቀው በትንሹም በትልቁም ከሚያመሰግኑ ሰዎች الله سبحانه وتعالى ያድርግን الله የታመሙትን ሁሉ الله ይፈውሳቸው ሰላም ያጡትን ሁሉ الله ሰላም ይስጣቸው ወንድሞቻችንን الله ያብላቸው ያጠጣቸው ሰላማቸውን الله ይመልስላቸው الله سبحانه وتعالى موتاچያን الله የሞታቸውን ሸሂድ الله ያድርግላቸው የታመሙትን الله سبحانه وتعالى ይፈውስላቸው الله ማለት ነው የወሰደባቸውን ሰላም መልሶ الله سبحانه وتعالى ይስጣቸው الله ማለት ነው ሁሌም ሳይተኝ ታከተኝ ሳይሉ በእስልምና ላይ የሚያሰሩትን ሁላ الله የራሱን ሲራ ያሰርባቸው الله سبحانه وتعالى الله እኛም
ለዲናችን ትልቅ ነገር አበርክተን ከሚሄዱ ሰዎች አላህ Subhanahu Wa Ta'ala ያድርገን። እኔም መጠይቃችሁ ሞታችሁ መረሳትን ነው የምትፈልጉት ወላ ሞታችሁ ካፈር በላይ ነክሳም ካፈር በላይ ሆናችሁ መንገስን ነው የምትፈልጉት? ያንን ምን ፈልግ ከሆነ ስራ ይፈልጋል። እንደነ ሰሃቦችና ከነሱ በኋላ የመጡ ሰዎች ማለት ነው ተጠርተን ለዘላለም ስማችን ማለት ነው እንዲወሳ ምን ፈልግ ከሆነ ዲናችንን ከደሙ ለዲናችን እንስራ ለዲናችን እንልፋ ራሳችሁን አትናቁ ሁላችንም በመንችለው ለእስልምና ሰርተን ማለፍ እንችላለን الله يدين وتدر الله يدرجن هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين ان شاء الله تعالى የሚቀጥለው ሳምንት الله سبحانه وتعالى ለዛት ጤና እድሜ ሰጥቶ ያደረሰን እንደሆን درساችንን እንጀምራለን ان شاء الله